ፊልሙ የሚጀምረው በተፈጥሮ ውበት መሃል ነው። ቤኪ ባሏ ዳንና ጓደኛዋ ሺሎ ተራራ ላይ ሲወጡ ፍጹም ደስተኛ ናቸው። ዳን ለቤኪ ያለውን ፍቅር እየገለጸላት እያለ ድንገት ዋሻው ውስጥ ያለች አንዲት ወፍ አስደንግጣው ይወድቃል። ዳን ለጥቂት ሰከንዶች ተንጠልጥሎ ከቆየ በኋላ ቤኪ ልትረዳው ስትል በሚያሳቅቅ ሁኔታ በሺዎች የሚቆጠሩ ጫማዎች ወደ ታች ይፈጠፈጣል። የቤኪ ጩኸት ተራራውን ያናውጠዋል። ከአንድ ዓመት በኋላ ቤኪን የምናገኛት በጨለማ ቤት ውስጥ ነው። የባሏን አመድና ፎቶ እያየች በየቀኑ ታለቅሳለች። አባቷ ሊያጽናናት ቢሞክርም አንተ ስለ ፍቅር ምን ታውቃለህ ብላ ታባርረዋለች። ራሷን ለማጥፋት ጫፍ ላይ ደርሳለች። በዚህ ሰዓት ነው ሺሎ እንደ ተስፋ ብርሃን የምትመጣው። ሺሎ አደገኛ ቪዲዮዎችን ለዩቲዩብ እና ለኢንስታግራም የምትቀርጽ ኢንፍሉዌንሰር ናት። ፍርሃትሽን የምታሸንፊው ፍርሃትሽ ፊት ለፊት ስትጋፈጪ ብቻ ነው በማለት ወደ ማማው ጉዞ እንዲጀምሩ ታሳምናታለች። በበረሃው መሃል ቆሞ የሚታየው ቢ67 ማማ ልክ እንደ ግዙፍ ጭራቅ ነው የሚታየው። ቤኪ ማማውን ስታየው ገና ከመጀመሪያው ልቧ ይፈራል። ሺሎ ግን በራሷ መተማመን ይህ ለቪዲዮ ምርጥ ነው እያለች ካሜራዋን ታስተካክላለች። ማማው ላይ መውጣት ሲጀምሩ እያንዳንዱ መሰላል ጭው ጭው የሚል ድምፅ ያሰማል። ወደ 1800 ጫማ ላይ ሲደርሱ አንድ ትልቅ ንስር በአጠገባቸው ያልፋል። ይህም ለሞት የሚጠባበቅ ምልክት ይመስላል። ሺሎ በአንድ እጇ ብቻ ተንጠልጥላ ፎቶ ትነሳለች። ቤኪ ግን እየተንቀጠቀጠች ጫፍ ላይ ትደርሳለች። እዛ ጠባብ ክብ መድረክ ላይ ሆነው የባሏን አመድ ወደ ንፋሱ ትበትነዋለች። ለጥቂት ደቂቃዎች ሰላም ያገኙ ይመስላል። መውረድ ሲጀምሩ እውነተኛ አስፈሪ ነገር ይከሰታል። ቤኪ መሰላሉን ስትይዘው ዝገቱ ይላቀቃል። በመቶዎች የሚቆጠሩ ሜትሮች ርዝመት ያለው መሰላል ተሰባብሮ ወደ ታች ይወድቃል። ቤኪ በገመድ ተንጠልጥላ ትቀራለች። ሺሎ በጭንቀት ወደ ላይ ትስባታለች። አሁን የሚረግጡት ነገር የላቸውም። መውረጃም ጠፍቷል። ከስር ያለው መሬት በሩቅ ሲታይ እንደ ጉንዳን ያንሳል። በዙሪያቸው በረሃ ስለሆነ የሚሰማቸው ሰው የለም። ስልካቸውም ሲግናል የለውም፣ ምክንያቱም ከሲግናል ማማው በላይ ናቸው። ፀሐዩ አናታቸውን ይለበልባቸዋል። ከንፈራቸው ደርቋል። ቦርሳቸው በአደጋው ሰዓት ጥቂት ሜትሮች ዝቅ ብሎ በሚገኝ አንቴና ላይ አርፏል። የመጀመሪያው ሌሊት በብርድና በነፋስ እየተጠበሱ ያድራሉ። ጠዋት ላይ ሺሎ አንድ ጫማዋን አውልቃ ስልኩን በውስጡ መልእክት ሶሻል ሚዲያ ላይ ቪዲዮ ጭና ተወራውረዋለች። ነገር ግን ጫማው መሬት ሲደርስ ስልኩ ተሰባብሮ መልእክቱ ሳይላክ ይቀራል። ሺሎ በከባድ ሁኔታ ተንጠልጥላ ወርዳ ቦርሳውን ታመጣለች። በውስጡ ጥቂት ውሃና ድሮን አለ። እርዱን የሚል ጽሑፍ በድሮኑ ላይ አጣብቀው በአቅራቢያው ወዳለ ሆቴል ይልኩታል። ድሮኑ ሆቴሉ ደጃፍ ሲደርስ ግን መኪና ይገጨዋል። ማንም አያየውም። በሁለተኛው ቀን ቤኪ በጣም ትዳከማለች። ሺሎ ቦርሳውን ልታመጣ ስትወርድ ደም እየፈሰሳት ታስተውላለች። ድንገት ቤኪ ወደ ጎን ስታይ ሺሎ የለችም። እውነታው ሺሎ ቦርሳውን ለማምጣት በወረደችበት ሰዓት አንቴናው ላይ ወድቃ ሞታለች። ቤኪ ላለፉት ሰዓታት ስታወራት፣ ውሃ ስትጠጣ፣ ድሮን ስታዘጋጅ የነበረው ከራሷ ሊና ጋር ነበር። ሺሎ አስክሬኗ እዛው አንቴና ላይ በአሞራዎች እየተበላ ነው። ቤኪ ብቸኝነቷንና እውነቱን ስታውቅ አእምሮዋ ሊነካ ይደርሳል። ቤኪ ጓደኛዋ ሺሎ ቀድሞውኑ መሞቷን ስታውቅ ዓለሟ ይጨልማል። በዚያ 2000 ጫማ ከፍታ ላይ ካለው ብቸኝነት በላይ የሺሎ አስክሬን ከጥቂት ሜትሮች ዝቅ ብሎ በአሞራዎች ሲበላ ማየቷ አእምሮዋን ሊያሳብደው ይደርሳል። ነገር ግን በዚህ ሰዓት ነው አንድ አስገራሚ ለውጥ የሚመጣው። ቤኪ ከሐዘን ይልቅ መኖር አለብኝ የሚል የእልህ ስሜት ውስጥ ትገባለች። አንዲት አሞራ የቤኪን ቁስል እግር ልትበላ ስትመጣ ቤኪ በባዶ እጇ አድብታ ትይዛታለች። በጭካኔ አንገቷን በመጭመቅ ትገላታለች። ከዚያም ጥሬ ስጋዋን መብላትና ደሟን በመጠጣት የጠፋውን ጉልበቷን ትመልሳለች። አሁን ቤኪ ተቀቂ አይደለችም፣ አዳኝ ሆናለች። ቤኪ በገመድ ተንጠልጥላ ሺሎ ወዳለችበት አንቴና ትወርዳለች። የሺሎ አስክሬን በአሰቃቂ ሁኔታ ተጎሰቃቁሏል። ቤኪ በለቅሶ ይቅርታ አድርጊልኝ ሺሎ፣ እንደ ተርፍ እርጂኝ ትላታለች። ስልኩ መሬት ሲወድቅ እንዳይሰባበር ብቸኛ መንገድ የሺሎን አስክሬን እንደ መከላከያ መጠቀም እንደሆነ ትረዳለች። ስልኩ የሺሎን አስክሬን ውስጥ በጥንቃቄ ትከተዋለች። ቤኪ ለአባቷ እወዳለሁ እባክህ እርዳኝ የሚል አጭር መልእክት ትጽፍለታለች። ከዚያም የሺሎ አስክሬን ወደ ጥልቁ ገደል ትገፈዋለች።
አስክሬኑ በአየር ላይ የተምዘገዘገ ሄዶ መሬት ላይ ሲከሰከስ ቤኪ በጉጉት ትጠባበቃለች። መልእክቱ ሴንት የሚል ምልክት ያሳያል። ቤኪ አሁን ማድረግ የምትችለው ብቸኛው ነገር መጠበቅ ብቻ ነው። ከጥቂት ሰዓታት በኋላ ከሩቅ የሄሊኮፕተር ድምፅ ይሰማል። የአደጋ ጊዜ ሠራተኞችና አባቷ ቦታው ላይ ይደርሳሉ። ቤኪ በደካማ እጆቿ የታውሩን ብረት ይዛ ስትወርድ አባቷ በድንጋጤና በደስታ እየሮጠ መጥቶ ያቅፋታል። ቤኪ ከፍታውን የፈራችው ባሏን በማጣቷ ነበር። ነገር ግን ያንን ፍርሃት ለማሸነፍ እስከ ሞት አፋፍ መድረስ ነበረባት። አንዳንዴ ለመኖር ስንል የማንቀበላቸው ውሳኔዎች ለመወሰን እንገደዳለን። የቤኪ ታሪክ የሚያስተምረን አንድ ትልቅ እውነት አለ። አንዳንዴ ትልቅ ፍርሃታችንን ለማሸነፍ እስከ ሞት አፋፍ መድረስ ይኖርብናል። ቤኪ ያንን 2000 ጫማ ከፍታ ያለውን ማማ የወጣችው ባሏን ለመርሳት ቢሆንም የተመለሰችው ግን የራሷን የውስጥ ጥንካሬ አግኝታ ነው። ጓደኛዋ ሺሉን ብታጣም ለመኖር ስትል የወሰደችው ያ አስጨናቂ ውሳኔ እስከ መጨረሻ አብሯት ይኖራል። እናንተስ ብትሆኑ በዚህ አስፈሪ ከፍታ ላይ ያለምንም መውረጃ መሰላል ተቀርቅራችሁ ቢሆን ኖሮ ለመኖር ምን ያህል ርቀት ትጓዙ ነበር? የቤኪ ውሳኔ ትክክል ነበር ወይስ ሌላ አማራጭ ነበራት? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ምርጥ የሰስፔንስ ፊልሞችን ትረካ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።